እግዚአብሔር ብዙውን ጊዜ በቃሉ ይናገረናል። እናም ቃሉን እንድንቀበልና ቃሉ በሕይወታችን ሲሰራና ለውጥ እንድናይ የእግዚአብሔርን ቃል በጥልቅ ማጥናትና ማሰላሰል አስፈላጊ እንደሆነ አምናለሁ። ለምሳሌ ትንቢተ ኢሳይያስ ምዕራፍ 26 ቁጥር 3 እንዲህ ይላል፣ ጌታ ሆይ በእምነታቸው ለጸኑ ሰዎች ፍጹም ሰላምን ትሰጣቸዋለህ ይላል። በእምነት ጸንቶ መቆም ማለት አንድ ሰው በእግዚአብሔር ላይ ባለው እምነት የማይናወጥና አስተማማኝ መሆን ማለት ነው። እሱ ብዙ ጊዜ የሚመለከተው ጠንካራና የተረጋጋ እምነት ያለው ሰው ነው። በችግር፣ በጥርጣሬ ወይም በውጫዊ ግፊት ውስጥ እንኳ የማይናወጥ አንድ ሰው በእግዚአብሔር በጣም የሚተማመንና ሐሳቡን ለመለወጥ ፍቃደኛ አይደለም ማለት ነው። እናም በዚህ ቃል በእግዚአብሔር ፊት ቀርበን ራሳችንን እንመርምር። በእግዚአብሔር ላይ ያለን እምነት ምን ያህል ነው? ጠንካራና የተረጋጋ እምነት አለን? አስቸጋሪ ሁኔታዎች፣ ጥርጣሬዎች ወይም ውጫዊ ጫናዎች ውስጥ እንኳን በእምነት የጸናነን? ራሳችንን በዚህ መንገድ በመመርመር በእምነት እንጠነክራለን። እናም ከእግዚአብሔር ፍጹም ሰላም እናገኛለን። እና ለዚህ ነው ትንቢተ ኢሳይያስ እንዲህ ያለው፣ ጌታ ሆይ በእምነታቸው ለጸኑ ሰዎች ፍጹም ሰላምን ትሰጣቸዋለህ። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።